ሰላም ያገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው። አሁን የሚገኘው ደግሞ አጼ ፋሲል ቤተመንግስት ነው። እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው። አጎንብሰ ካልሆነ ይህ አይከፍቱልህም። ወንድማችን እዚህ ያለ ከነ ግርማ ሞገሱ ማለት ነው በደንብ አድርገው ያስረዳናል። ተከታተሉ። ይሄ ልጅ አጥር ነው እያፈረሰ ያለው። አጥር ምን አይነት አጥር እንደሆነ ነግራችኋለሁ። ሁላችሁም ይሄን ቪዲዮ ላይክ አድርጉት እባካችሁ። አጥር ነው እያፈረሰ ያለው አልኳችሁ። አጥር ምን አይነት አጥር? የጥላቻ አጥር፣ የመለያየት አጥር፣ እርስ በርስ የመጠላላት የመሰዳደብ አጥር እያፈረሰ ነው ያለው። ይሄ ልጅ ከባድ አመጣጥ ነው እየመጣ ያለው። ደግሞም ማለት ነው በሰው ፍቃድ አልመጣም። ይሄ ልጅ በሰው ፍቃድ አልመጣም። እግዚአብሔርን ነው የምላችሁ። የምንወዳትን ሀገር አንድነቷን ፍቅሯን ምንም ሳይናገር እየሰራ ነው። ምንም ሳይናገር እየመለሰ ኢትዮጵያውያን ወጣቶችን ከድብርት ነው እያወጣቸው ያለው። ይሄ ልጅ እግዚአብሔር አምላክ ፍጻሜውን ብቻ ያሳምረው። አይ ዶንት ኖ ፍጻሜው ሰው ሲያምር ነው ፍጻሜውን ያሳምረው። ግን የምለው ምንም ሳይናገር በድርጊት ብቻ የጥላቻ አጥር እያፈረሰ ነው። አዶናይ እያላችሁ ኮሜንት አድርጉ እስቲ። አዶናይ ብላችሁ ሜንሽን አድርጉለት። እኔ በጣም በዚህ ልጅ ኮርቻለሁ። ዛሬ ጎንደር ተገኘ። አዶናይ እንኳን ወደ ውቢቷ ጎንደር ዘ ካፒታል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት፣ አሁንም ነች። ስለዚህ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ጎንደር ደስ ብሎኛል። ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው። ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን። ገብቶ የሚያየውን ለህዝብ ያጋራል። ምን አየ ምን ተመለከተ የሚለውን አዶናይ ጋር እናያለን። ተከታተሉ። yes sir ደስ ይላል በጣም። እስቲ መተናል እንግዲህ የተባረከ ቦታ እግዚአብሔር ይመስገን። እስማም ሲያምር ጋይስ፣ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር። ፋሲል ግንብ በዚህ ነው ገብተን የምናየው ቤተ መንግስት። ዋው ሲያምር ወይ አነ ሙዛሐዊ ማዕረ ቴንክ ዩ ዘሐወይ ዋው ዋው ዋው። እዚህ ጋር እሺ አንዴ እሺ አንዴ ይረገጣል ግን እዚህ ችግር የለውም። እስቲ ዋው ደስ ይላል በጣም። እሺ በዚህ አድርገን ነው የምንለው። እሺ ነበር ጋይስ። አሁን እንግዲህ ወደ ፋሲል ግንብ እየሄድን ያለ ነው። እንደምትመለከቱት ከጀርባችን በጣም ብዙ ሰዎች አሉት። ደስ የሚል ድባብ ነው። የፍቅር ከተማ። ብዙ የሚወደኝ ሰው አለ። ተመስገን። ኧረ በስመ አብ እግዚአብሔር የተመሰገነ ይሁን። እውነት እንዳትተጠንቀቁ፣ ተጠንቀቁ። ናፒ እየተጠነቀቅ ዋው በስመ አብ ደስ ይላል በጣም። መግቢያው ነው ይሄ የፋሲል ግንብ ይሄኛው። ዋው ፈጠንባችሁ ቀስ እንበል ትንሽ። እሺ እናረጋጋውና እሺ ሰግተነዋል። እረፍ ጋይስ። አሁን ማሳያችሁ እንግዲህ የሚገርም ቦታ ነው። ፋሲል ግንብ ተብሎ ይጠራል። እስኪ ያሳያቸውና ፒኤ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት። ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ። ልንገራችሁ ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው። ችግር የለው በሚሊዮን ዶላሮች ይሸጣል። በሚሊዮኖች ኧረ በቢሊዮን በቃ ተፈላጊ ነገር ነው። እንዴት ናችሁ? ደህና ናችሁ ወይ? እኔም ወዳችኋለሁ። ሰላም ነው። እንዴት ናችሁ? እንዴት ናችሁ? ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናትህ ይቅርታ
ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትከተላለህ ጉብኝት ማለት ነው። ደስ ይለኛል። ሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። በዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚሁ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትዋና ነገር ያሳያል። በጣም ደስ ይለኛል። የልብ ሀሳብሽ ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልብ ሀሳብ የምትፈልጊው ሁሉ ያድርግልን። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ብሩኩኝ፣ ተባረኪ። በቃናችን ይሆን ጊዜ እንዳንቀር ተባረከ። ጃኒና አዶናይ ወጣ በሉ ወደዚህ። ጃኒና አዶናይ ለመጀመሪያ ጊዜ ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ?
ጎንደር ጎንደር የአንዲት ኢትዮጵያ የታባቱ ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት። የተሰማኝ ፍቅር ነው፣ የተሰማኝ ኩራት ነው፣ መከባበር ነው። እወዳቸዋለሁ። ቴንክ ዩ ሶ ማች ቴንክ ዩ። ጃንም ለመጀመሪያ ጊዜ ነው አይደል ጎንደር የመጣችው? ስለዚህ ጎንደር ላይ ትገልጻታለች። እንዴት አየሻት? ጎንደር የፍቅር ሀገር ነች። እሺ አንዴ